ታሪኩ የሚጀምረው በሜዲትራኒያን ባህር ላይ በጨለማ ምሽት ነው። የጣሊያን አሳ አጥማጆች በባህር ላይ ተንሳፎ የሚሄድ የሰውን አስከሬን የሚመስል አካል ያገኛሉ። አውጥተው ሲያዩት ሰውየው በሕይወት እንዳለ ያዩታል። ነገር ግን ጀርባው ላይ 2 የጥይት ቁስሎች አሉበት። በጀርባው ላይ ያለው ዶክተር ሕክምና ሲያደርግለት በወገቡ አካባቢ የቆዳውን ስር የተሰካ ትንሽ የዲጂታል ሌዘር ፕሮጀክተር ያገኛል። ያ መሳሪያ ሲበራ በስዊዘርላንድ ዙሪያ የሚገኝ የአንድ የባንክ የሴፍቲ ዲፖዚት ሳጥን ቁጥር ሴፍቲ ዲፖዚት ቦክስ ያሳያል። ሰውየው ከራሱ ህመም ሲነቃ ትልቅ ድንጋጤ ይፈጥራል፣ ምክንያቱም ማንነቱን ሙሉ በሙሉ ረስቶታል። ስሙ ማን እንደሆነ፣ ከወዴት እንደመጣና ለምን ጥይት እንደተመታ አያውቅም። ነገር ግን የሚገርመው አእምሮ ባዶ ቢሆንም አካሉ ግን የሰለጠነ ነው። ባህር ላይ ያለው የአየር ሁኔታ ወዲያው ያሰላል። በካርታ ቋንቋዎችን አያውቃቸውም እንጂ በደንብ ይናገራል። ማንነቱን ፍለጋ በእጁ ላይ ያለውን ብቸኛ ፍንጭ ይዞ ወደ ስዊዘርላንድ ዙሪክ ያመራል። ፊልማችንም ሲቀጥል ሰውየው ዙሪክ ሲደርስ በቅዝቃዜ ምክንያት ፓርክ ውስጥ አግዳሚ ወንበር ላይ ይተኛል። 2 ፖሊሶች መጥተው ሊያስፈራሩትና ሊይዙት ሲሉ በሰከንዶች ውስጥ አእምሮ ሳያስበው በደመነፍስ ሁለቱም ፖሊሶች መሳሪያ ቀድሞት መሬት ላይ ይጥላቸዋል። ራሱ ባደረገው የውጊያ ፍጥነት ይደነግጣል። በማግስቱ ወደ ባንኩ በመሄድ የያዘውን ቁጥር ተጠቅሞ የሴፍቲ ዲፖዚት ሳጥኑን ያስከፍታል። ሳጥኑ ውስጥ ይከፈትም የሚከተሉትን ያገኛል። በቢሊዮን የሚቆጠር የበርካታ ሀገራት ገንዘቦች፣ ዩሮ፣ ዶላር ይገኛል። በሌላ በኩልም የተለያዩ ሀገራት ፓስፖርቶች፣ ፎቶና እሱ በስሙ የተሰየመ ሌላ ነገርም አለ። አንድ መሳሪያም ሽጉጥም በተጨማሪም አለ። ከፓስፖርቶቹ መካከል ጄሰን ቦርን የሚል አሜሪካዊ ፓስፖርት ያገኛል። ራሱን ከዚህ ሰዓት ጀምሮ ቦርን ብሎ ይጠራዋል። ገንዘቡና ፓስፖርቶችን ይዞ ሽጉጥን ትቶ ይወጣል። ነገር ግን ቦርን ባንኩን ለቆ እንደወጣ የባንኩ ሰራተኞች በሚስጥር የሲአይኤ ጥሪ ያደርጋሉ። በሲአይኤ ውስጥ ትሬድስቶን የተባለ እጅግ ሚስጥራዊ የገዳዮች ፕሮጀክት አዛዥ የሆነውን ኮንክሊን ቦርን በሕይወት እንዳለ ሲያውቅ ደንግጦ ወዲያውኑ እንዲደመሰስ ትዕዛዝ ያስተላልፋል። ቦርን ከፖሊስ ሰራዊት እየተከተለው እንደሆነ ሲያውቅ ለማምለጥ ወደ አሜሪካ ኤምባሲ ይገባል። ኤምባሲ ውስጥም ቢሆንም ጥበቆቹ ሊይዙት ሲሉ አስደናቂ የአክሽን ብቃቱን ተጠቅሞ ከህንፃው ጣሪያ ላይ በመውረድ ያመልጣል። ከኤምባሲው ውጭ ማሪ የተባለ ጀርመናዊት ሴት መኪና ውስጥ ተቀምጣ ያያታል። ቦርን ወደ ፓሪስ እንዲወስዳት $20,000 ይሰጣታል። ማሪ መጀመሪያ ብትፈራም በገንዘቡ ተሳስባ ትስማማለች። በመንገድ ላይ ሁለቱ እየተቀራረቡ ይሄዳሉ። ፓሪስ ውስጥ የሚገኘውን የቦርን አፓርታማ ሲደርሱ አንድ የሲአይኤ ፕሮፌሽናል ገዳይ በመስኮት ጥሶ በመግባት ጥቃት ይሰነዝርባቸዋል። ቦርን ከገዳዮቹ ጋር በወጥ ቤት ዕቃዎችና በእጁ ተዋግቶ ያሸንፋቸዋል። ገዳዩ ከመያዙ በፊት ከአፓርታማ መስኮት ዘሎ ራሱን ይገድላል። አሁን ሜሪ ሕይወት አደጋ ላይ እንደወደቀ ትረዳለች። ቦርንም ብቻዋን ሊተዋት ስላልፈለገ አብሮ ለማምለጥ ይወስናሉ። የፈረንሳይ ፖሊሶችና የሲአይኤ ወኪሎች በፓሪስ ጠባብ መንገዶች ውስጥ በትንሿ የሚኒ ኮፒር መኪና ይከተሏቸዋል። ቦርን በሚገርም የዝወራ ክህሎት ሁሉንም አታሎ ያመልጣቸዋል። ቦርን ማንነቱን ለመፈለግ መረጃዎችን መቆፈር ይጀምራል። እሱ ጆን ሚካኤል ኬን በሚል ሶስተኛ ስም አፍሪካዊውን የፖለቲከኛ ሜሪ ወምቦሲ ለመግደል ታዞ እንደነበር ይደርስበታል። ነገር ግን ወምቦሲ በጀልባው ላይ ሆኖ በሲአይኤ ሌላ ገዳይ ይገድላል። በመቀጠልም ቦርንና ማሪ ወደ ማሪ የድሮ ጓደኛ ገጠራማ ቤት ይሸሻሉ። ነገር ግን የሲአይኤው ሜሪ ኮንክሊን ፕሮፌሰር የተባለ አደገኛ ተኳሽ ይልክላቸዋል። በገጠራማው እርሻ እና በረጃጅም ሳሮች መሃል ቦርን እና ተኳሹ መሃል አስፈሪ የጦርነት ፍልሚያ ያደርጋል። ቦርን አታሎ በመግባት ተኳሹን ክፉኛ ያቆስለዋል። ገዳዩ ከመሞት በፊት ለቦርን እንዲህ ይለዋል፣ እኛ አንድ አይነት ነን፣ የትሬድስቶን ውጤቶች ነን፣ ለምን እንደምታገል ይገባኛል ይለዋል። በዚህ ጊዜ ቦርን ትዝታዎችን በከፊል ይመለሳሉ። ቦርን በወቅቱ ወምቦሲን ሊገድል ሲል ወምቦሲ ልጆችን አቅፎ ስለነበር ልጆችን ማየት ስሜቱን ነክቶት መግደሉን አቅቶት እንደተመለሰ ያስታውሳል። በመመለስ ላይ ሳለም ነበር ጀርባው ላይ የተተኩሰበት ወደ ባህር ውስጥ የወደቀው። እሱ ገዳይ ቢሆንም አሁንም የሰው ልጅ ስሜት እንዳለው ይረዳል። ቦርን ማሪን ከአደጋ ለማዳን ሲል ገንዘብ ሰጥቶ በሰላም እንድትሄድና እንድትሸሸግ ያደርጋታል። ቦርን አሁን መሸሸጉን ያቆማል። የሞተውን ገዳይ ስልክ ተጠቅሞ ከትሬድስቶን ሜሪ ከኮንክሊን ጋር ይገናኛል። ኮንክሊን በፓሪስ ሚስጥራዊ ቢሮ ውስጥ እያለ ቦርን በድብቅ ጥሶ ይገባል። ቦርን ክሊንክን በሽጉጥ ደቅኖ ማንነቱን እንዲነግረው ያስገድደዋል። ኮንክሊን አንተ $30 ሚሊዮን የመንግስት ኢንቨስትመንት ነህ፣ አንተ ፍጹም የሆነ ገዳይ መሳሪያ ነህ፣
ይለዋል። ቦርን በመቀጠልም እኔ አሁን ቦርን ነኝ እና አሁን ከናንተ ጋር ወጥቻለሁ። ከዚህ በኋላ ከተከተላችሁኝ ሁላችሁም እገድላችኋለሁ ይላቸዋል። ቦርን ኮንክሊንን ሳይገድለው ጥሎት ይወጣል። ነገር ግን የሲአይኤ የላቀ ኃላፊዎች የትሬድስቶን ፕሮጀክት መጋለጥ ስለሚፈሩ ኮንክሊንን ከቢሮው ሲወጣ በራሳቸው ሰዎች እንዲገደል ያደርጋሉ። ሚስጥሩን ለመቅበር ሲሉ ፕሮጀክቱን ይዘጉታል። ከሳምንታት በኋላ በግሪክ ውብ የባህር ዳርቻ ላይ ማሪ ትንሽ ስኩተር ሞተር ላይ ኪራይ ሱቅ ከፍታ እየሰራች ታያለች። በድንገት አንድ ሰው ወደ ሱቋ ይገባል። እርሱም ቦርን ነው። ሁለቱ ተጠቃቅሰው ፈገግ ይላሉ። ቦርን ከአረጌው ጥፊቱና ደም አፋሳሽ ታሪኩ ነፃ ወጥቶ አዲሱን ህይወቱን ከማሪ ጋር ይጀምራል። ለዛሬው የነበረው ፊልማችን ይመስላል። ፊልሙን ከወደዳችሁ ሰብስክራይብ ማድረግ እንዳይረሳ። ሰላም።